አልቆጠርም። እንደ ኢትዮጵያ ህዝብ አልተማረም። እንደው ህዝቡ ቢርበውስ ጭንቅላቱ ሎስት ያደረገ መሰላችሁ? ስንት እኮ የአይቲ ባለሙያ ያለ እዚህ ውስጥ፣ ስንት እኮ ሶፍትዌር ኢንጂነሮች አሉ፣ ስንት እኮ የፋይናንስ ባለሙያዎች፣ ስንት ኢኮኖሚክስ የተማሩ፣ ስንት ዶክተሮች ፕሮፌሰሮች ያለበት ሀገር እኮ ነው። ሶፍትዌር አበልጽጌ የኢትዮጵያን ከፍተኛ ብድር ከፍላለሁ ስትለንም ነበር። ዛሬ ደግሞ ሶፍትዌሩን በነፃ ወሰድ እያልከን ነው። መብረቁን ጠይቁት። መጀመሪያ የወልደ ጊዮርጊስን ጽሁፍ ለጠቅላይ ሚኒስትሩ ያቀረበውን አንብበው ነበር ወይ ብሎ አንተ ያልከው መንግስት ችግር ፈጥሮበታል እግዚአብሔር ይሁነው ጸልዩለት ስትል ነበር። ወልዴ ደግሞ በጎን መጣና ምንም መንግስት ችግር እንደሌለበት ጭራሽ ሶፍትዌሩን አበልጽጌያለሁ ነፃ ወሰዱ እያለ ነው። ስትዋሹ እኮ መብረቁና ወልዴ ምን አለ ተናባችሁ ብትዋሹ። አንደኛ ወልዴ ቁጭ ብለህ እየሰማ ብላክ ማርኬትን እቃወማለሁ ብለሃል። ታዲያ ኢትዮጵያ ውስጥ የተሰበሰበው የአክሲዮን ገንዘብ የለም፣ እንዴት ወደ ዱባይ አሸሸው? ያ ሁሉ ገንዘብ ያ በሚሊዮን እንዴት ወደ ዱባይ ወጣ? አሁን ጥያቄው ህዝቡ እየጠየቀ ያለው ገንዘብ ባንክ ላይ የለም፣ ስንሄድ ገንዘብ የለንም ነው። ባንኮችም አንዱ ማናጀር መጥቶ እዚህ ባለፈው ሳምንት የተናገረው ገንዘቡ እዚያው ውስጥ ነው ምሰራ የለም ነው ያለው፣ ባዶ ነው ያለው። አሁን ጥያቄው ህዝቡ የጠየቀ ለአንተ ለወልደ ጊዮርጊስ አበልጽገህ ስጥ አበልጽገህ ስራ አይደለም፣ ገንዘቡ የት ሄደ? ፍየል ቅዝምዝም ቅጠል ወደዚያ ቅዝምዝም ሆነ እኮ። አንተ ነፃ ወሰድ ሶፍትዌር ትላለህ፣ መብረቁ ደግሞ መንግስት ችግር ፈጥሮበት በሌላ በኩል አጣርቻለሁ ይላል። መብረቁ የተባለ የተጻፈውን ደብዳቤ ሳይ